ምን በለው ያው 14 ዲግሪ ሴልሺየስ ነው እኛ ከ14 ሰዓት በላይ ነው የምናበስለውና በዛ እናጣዋለን ፕላስ ዶሮ ደግሞ ያው ብዙ ጊዜ በአመት ባል መበላት የተለመደው ያው ከወደነቱ እየተነሳ አሁን ምዝል ተጀምሯል ከዶሮ አጣ ነው ማለት ነው ሁለተኛ እንቁላል ላይ ብንመጣ ወይ ጠብሰል ነው ወይ ከቀላል ነው እናጣለን ለውዝ ላይ ብንመጣ ከፍተኛ ሙቀት እንሰጠዋለን ያው ታምሱ ስለሚሰራ ማለት ነው ከምናገኛቸው ምግቦች ሁሉ በአመጋገብ ስታይላችን እናጣዋለን ማለት ነው የዚህ የዚንክ እጥረት ችግር ምን ያመጣል አንደኛ ቶሎ በሽታ ተገላጭ እንድንሆን ያደርገናል ሁለተኛ ሴቶች ላይ ከመጣው በወራዋ ጊዜ ከፍተኛ ህመም ችግር ያመጣል ማለት ነው ሶስተኛ ወንዶች ላይ ከመጣው ደግሞ የስፐርም ሴል ብዛት ማነስ ችግር ያመጣል ማለት ነው ብዛቱ ባነሰ ቁጥር የመውለድ እድላችን በዛው መጠን እያነሰ ይሄዳል ማለት ነው ለዛን እንዲረዳን ተብሎ ነው ካምፓኒው ዚንክን ያመረተልን ማለት ነው መጨረሻ መከላከል ላይ ያመረተልን ስፓይራ ማለት ያለቀለት ምግብ ማለት ነው ሁሉንም አይነት ቫይታሚንና ፕሮቲን የያዘ ምግብ ማለት ነው ማለት ናሳን ታውቁታላችሁ ብዬ አስባለሁ ናሳ ጠፈር ሲዶመችን ፒዛ በርገር ድርቆሽ ምናምን ይዘው አይደለም ፍሎት ስለሚያረጉ ከሰውነታቸው ምንም አይነት ዌስት መኖር ስለሌለበት በታብሌት መልክ ያለቀላቸው ምግቦች ነው ይዘምዱና ናሳ ለዚህ ቁጥር 1 የስፓይርና ምርት ተጠቃሚ ሆነው ማለት ነውና እነዚህ ምግቦች ከተፈጥሮ እጽዋትና እንስሳት የተዘጋጁ ናቸውና ምንም አይነት አርቲፊሻል ኬሚካል አይጨመርባቸውም ለምሳሌ ካምፓኒው የሚጠቀመው ልዩ ባዮቴክኖሎጂ ሜተር ተጠቅሞ ነው ኤሌመንቷን ኤክስትራክት የሚያደርገው ማለት ነው በቀላሉ በስፓይርና ባሳያችሁ ስፓይርና አሁን የሚመረተው ከብሉ ግሪን አልጌ ነውና ያን አልጌ አሁን ተመገቡት ቢሆን በጣም ይከብዳል መመገብ ግን ምን ያደርጋል በከፍተኛ ሙቀት ያደርጋል ይፈጫል ለኛ በዱቄት መልክ እንድንጠቀም ይቀርብናል ማለት ነው ለዛ ተብሎ ልዩ ባዮቴክኖሎጂ ሜተር የሚጠቀመው ካምፓኒው ምንም ሳይድ ኢፌክት የላቸውም አይለምዱም ሱስም አይሆንም ለምን ምግቦች ስለሆኑ ማለት ነው ምግቦች ለምዶ በተፈጥሮ ሱስ የመሆን ባህሪ ስለሌላቸው ማለት ነው ለአወሳሰድ እንዲመቸን ተብሎ በእንክብልና በዱቄት መልክ የተዘጋጁት ማለት ነው ለየትኛውም የጤና ክፍሎች ይሆናል ለበሽተኞቹ ጤነኞቹም ለከፊል በሽተኞቹ መጠቀም ይችላሉ ማለት ነውና ኖርማሊ በሰለጠነው ዓለም ላይ የተለመዱ ምግቦች ናቸውና ምርቶቻችን መድኃኒቶች ሳይሆን አጋዥ ምግቦች ናቸውና የመድኃኒትን ቦታም ሸፍነው አይሰሩም ማለት ነው ይሄምሮ ዌልነስ ኢንደስትሪ ላይ ነው ካምፓኒ የሚሰራውና ከመታመማችን በፊት ነው እንጂ ከታመመን በኋላ ምንም አይነት ፋንክሽን አይኖራቸውም ማለት ነው እኚህ ምርቶች ያው ጥራታቸው መረጋገጥ መቻል አለባቸውና ከተለያዩ የመንግስት አካላት ፍቃድ ኢንተርናሽናል ፍቃድ አግኝተዋል ለምሳሌ ኢንተርናሽናሎቹን ብናይ የአሜሪካን FDA ሰርቲፊኬት ማየት እንችላለን አሜሪካን ፉድ ኤንድ ድራግ አድሚኒስትሬሽን ይባላል አሜሪካ ውስጥ ተመርተው ሆነ ከውጪ ለሚገቡ ምግብ ነክ ነገሮች FDA ሰርቲፊኬት ካልተሰጣቸው አሜሪካ ውስጥ መስራት አይችሉምና ይሄም ካምፓኒ እዛ ስለሚሰራ ለምርቶቹ FDA የጥራት ሰርቲፊኬት ተሰጥቷቸዋል ISO 9001 የጥራት ተሸላሚ ነው ኮሸርና ሐላል ሰርቲፊኬትም እንደዛው ሐላል ማለት ያው በእስልምናው ዘርፍ የሚበሉና የማይበሉ ምግቦች አሉና የትኛው እስልምና ማህበረሰብ እንዲጠቀማቸው ተብሎ ሐላል ሰርቲፊኬት ተሰጥቷቸዋል በክርስትናም ስለመጣ የሚበሉና የማይበሉ ምግቦች ስላሉ የትኛው የክርስትና ማህበረሰብ ሊጠቀማቸው ይችላል ተብሎ ኮሸር ሰርቲፊኬት ተሰጥቷቸዋል የተባበሩት መንግስታትና ናሳ የዚህ ካምፓኒ ቁጥር 1 የምርቱ ተጠቃሚዎች ናቸው ማለት ነው ይሄን ይመስላል ስለ ምርቶቹ ያለው ፓርት ቀጣይ ወደ ሀብት ፓርት ላይ ልግባና ምንድነው እነዚህ ምርቶች ተጠቅመን ሀብት መገንባት እንችላለን ማለት ነው ሀብት ማለት ብዙዎቻችን ፋይናንሻሊ ነው ኢቫሉዌት የምናደርገው ግን ሀብት ማለት ብንሰራም ባንሰራም የጊዜና የገንዘብ ነፃነት የሚሰጠን ማለት ነው እኛን መኖር የማይፈልግ እኛ ከገነባው ነው በኋላ የማያቋርጥ ገቢ ምንጭ ሊያመጣ የሚችል ማለት ነው ሀብት ማለት ግን ምናልባት ስንወለድ ከድሃ ቤተሰብ ልንወለድ እንችላለን ምናልባት ደግሞ ከሀብታም ቤተሰብ ልንወለድ እንችላለን እሱ ጋር አይደለም ችግሩ ለምሳሌ እኔ ድሃ ሆኜ ከሆነ የማን ጥፋት ነው ያው የራሴ ጥፋት ነው ለምን ማንኛውም ሰው ሲወለድ ሀብታም ሆኖ ለመኖር የተፈጠረ የለም ማንም ደግሞ ሲኖር ድሃ ሆኖ ለመኖር የተፈጠረ የለምና እኛ ምን መርጣቸው ምርጫዎች ናቸው ሀብታምም ድሃም እንድንሆን የሚያደርገን ማለት ነውና የሥራ እይታችን ሀብታም ድሃ የሚያደርገን ሁለት አይነት የሥራ እይታ አለ የመጀመሪያው የድመት ነውና ድመት ፕሮምታሩ ጊዜና ጉልበቷን አውቀቷን አውጥታ ነው አሯሯጧ አይጧን አድራም ትይዘው ማለት እሷው ለፍታ እሷው ደክማ ማለት ግን እሷ ያመማት ቀን ግን ያው ምግቧን ማግኘት አትችልምና ብዙዎቻችን የኢትዮጵያ አብዛኛው ማህበረሰብ ማለት ይቀላል እንደ ድመቷ ነው የሚሮጠው እኛን ተራውጥ ለፍተን ምን ብለን ገንዘባችን ምናምጡ ግን
እኛም ሮቴክም ያመመን መስራት ያልቻልን ቀን ግን ብዙዎቻችን ገቢያችንን ማግኘት አንችልም ማለት ነው። ሁለተኛው ስራ እየተምረው የሸሪት ነውና ሸሪት ብሎም ታርገው ድሮን ነው ተራውና አንድ ድሮን አርታ እስክትጨርስ ብቻ ነው የምትቸገረው። ድሮን አርታ ከጨረሰች በኋላ ግን እሷ ባትኖርም ባትመጣም ድሮ ግን ሁሌም ምግቧን ይዞ ይጠብቃታል ማለት ነው። ለምሳሌ አሁን 2-3 ድር እያደረች ምንም ያክል ዝንብ አጠገቧ ላይ መጣ ይችላል፣ ግን ዝንብ ማሰሪያው አትቀጥልም። እሺ ግን ልክ አድርታ ስጨርስ ሁሌም የማያቋርጥ ገቢ ምግብ ማግኘት ትችላለች ማለት ነው። ፕሮዳክቲቭ አሴት ወይም ምርታማ ሀብት ነው እየገነባች ያለችው ማለት ነው። ብዙዎቻችን አመለካከታችን ማስተካከል ይኖርብናል ብዬ አስባለሁና ሮባላይ የድመት ሩጫችን ትተን እንደ ሸሪቷ ድር ማድራት መቻል አለብን። የማያቋርጥ ሲስተም መገንባት መቻል አለብን። ሲስተም ማለት እስኪሰራ ጊዜ ይፈልጋል፣ ከተገነባ በኋላ ግን ለባለቤቱ የማያቋርጥ ገቢ ምንጭ ያመጣል ማለት ነው። ለምሳሌ የሸሪቷን አንድ ምሳሌ ቢሰጣችሁ አንድ የህንጻ ባለቤት የሚቸገረው መቼ ነው? ያው ህንጻውን ገንብቶ እስኪጨርስ ብቻ ነውና ምናልባት 2 አመት ወይ 3 አመት ሊፈጅበት ይችላል፣ ግን እዛው ከገነባ በኋላ እሱ ቢኖርም ባይኖርም የማያቋርጥ ገቢ ምንጭ ያመጣል። ለምን? የፎቁ ባለቤት ከዚህ ዓለም በሞት አይለይም። ፎቁ ገቢውን አያቋርጥም ማለት ነው። ለምን? ሲስተም ስለሆነ ማለት ነው። የድመት ሩጫችንን ትተን ልክ እንደ ሸርቷ እኛም ሲስተም መገንባት መቻል አለብን ማለት ነው። ዓለማችን ላይ 4 አይነት ሰዎች አሉ የጊዜና የገንዘብ ነፃነትን የሚፈልጉበት ማለት ነው። የመጀመሪያው ተቀጣሪነት ህይወት ነው። ተቀጣሪ ማለት አንድ ሰው 30 ቀን ሙሉ ለፍቶ ነው ጊዜውን፣ ጉልበቱን፣ ዕውቀቱን ሸጦ ገቢ የሚያገኘው ማለት ነው። ሮኒ መቀጠር ማለት የተቀጠረባችሁበትን ድርጅት ባለሀብት ታደርጋላችሁ እንጂ ለራሳችሁ ምንም አታገኙ ማለት ነውና ኖርማሊ ገጠር ላይ ስንመጣ የተለመደው ደሞዝ ነው። ደሞዝን ብትነጥማት ደምና ወዝ ነው። እሺ ለትራንስፖርትና ለምሳ እንዳይቸግራችሁ ያዝ ነው እንጂ እኔ በደሞዝ ተቀጥሮ ህይወቱን የተቀየረ ሰው አላውቅም። ግን የተቀጠርንበትን ድርጅት ግን ባለሀብት እናደርጋለንና ምናልባት ተቀጣሪነት ላይ 2-3 ቀን ብቀር ሊፈቀድልኝ ይችላል፣ ግን 2-3 ሳምንት ብቀር እንኳን ሊፈቀድልኝ አይከፈለኝም ሁላ ማለት ነውና መቀጠር የመረረው ሰው ደግሞ ራሳውን የሚቀጥር ሰዎች አሉ፣ ሰልፍ ኤምፕሎይድ ሆነሉ ማለት ነው። ምናልባት ልብ ብላችሁ ሊሆን ይችላል ሱቅ ላይ ቆሞ ሲሸጥ የነበረው ባለ ሱቅ ማታ 3 ሰዓትም ገቡ 4 ሰዓትም ገቡ እዛው ሱቅ ላይ ቆሞ ነው የሚሸጠውና ራሱን በራሱ ነው እዛው ቦታ ላይ ቀጠረው። ምናልባት ከተቀጣሪው የተሻለ ሰዓት ሊሰራ ይችላል፣ የተሻለ ብርም ሊኖር ይችላል፣ ግን አሁን ቢሆን እሱ መስራት ያቆመ ቀን ገበያ አይኖርም። ፕላስ የኔ ሱቅ ደግሞ ከሌሎች ሱቅ ተሽሎ መገኘት አለበት። ለምን? ኮምፒቲሽን የሚባል ነገር ስላለ ማለት ነው። ይሄን ስትራግል አድርገን መውጣት ይኖርብናል ማለት ነው። ሶስተኞቹ ቢዝነስ ኦነሮች ናቸው። ቢዝነስ ኦነርስ ምንድነው የሚያደርጉት? በገነቡት ሲስተም የኔና የናንተን ሰዓት ተጠቅመው የማያቋርጥ ገቢ ምንጭ ያመጣሉ ማለት ነው። they use other people times ማለት ነው። ምናልባት በቀላሉ ምሳሌ ብሰጣላችሁ ብዙዎቻችን ፌስቡክ ተጠቃሚ ነን ብዬ አስባለሁ። ለምሳሌ እኔ ፌስቡክ በስልክ እዚህ 10 ደቂቃ 20 ደቂቃ ብጠቀም እኔ በተጠቀምኳት ሰዓት ልክ